مالتنا. طيب يا الله እጅ ሁለቱም ቀኝ ናቸው የሚለው እንዴት ይታያል ነው ሐዲሱ ትክክለኛ ሐዲስ ነው መልእክተኛው አለይሂ ሰላቱ ወሰለም ከአንድ ጊዜ በላይ በተለያዩ ሐዲሶች ላይ እናጽድቀዋል ለምሳሌ إن المقسطين على منابر من نور يوم القيامة عن يمين الرحمن وكلتا يديه يمين لله الذين يعدلون في أهليهم وما ولوا أو كما قال أن زي لا عند ملك النصر ملك عليه الصلاة والسلام كالرحمن بكأن يبكوا لك يا ما كان ببرهان منبروش لك أما تعلوا له يعني هذا اللهم يالكت ملك ناتشو في الصحيح كذا من أرود أقول كلتا يده يمين له ولتم جوتك أني ناتشو له ليلوشم بطاوش لي عندي بلال نان سويت من قالوا እናንተ እኮ የምታምኑት አሉ አላህ ሁለቱም እጆቹ ቀኝ ናቸው ማለት ሁለቱም እጆቹ በአንድ በኩል ያሉ ናቸው ማለት ነው ብላችሁ ታምናላችሁ አሉ ማንም እንዲህ ያለ የለም ግልጽ ነው ይሄ ውሸት ነው እንደመነሻ ውሸት ነው ግን ምን ማለት ነው ክልታ የደህ የሚን ማለት አይ ፊል ዩምኒ ወልበረካ የሚን ማለት ነው ቃሉ ራሱ እኮ በረካንና ረድኤትን ሌሎችን የሚባርክ መሆኑን ያሳያል ለምንድን ነው እንዲህ ያሉት መልእክተኛው ምክንያቱም ሰዎች ዘንድ ቀኝና ግራ ሲባል ቀኝ እጅ የበለጠ ቦታ ያለው የተሻለ ለዚህ ነው በቀኝ እጅ አንዳንድ ነገሮች የምናደርገው አብዛኛዎቹ ሰዎች ዘንድ ደግሞ ቀኝ እጅም ኃይል ያለው እንደሆነ ይታሰባል ግራ ግን ትንሽ ይቀንሳል ለዚህ ነው ቀኝ የጥሩ ነገር መገለጫ ነው ግራ የመጥፎ ነገር መገለጫ ተደርጎ ነው የሚታሰበው በቀኛው ለኝ ይላል ተነስቶ አንዳንዱ በግራታው ለኝ ግልጽ ነው እና የማይሆን ነገር ሲሆን የማይገባው ነገር ከሆነ ግራ አጋባኝ ይላል እንጂ ቀኝ አጋባኝ የሚል የለም ቃሉ ይሄንን ያመላክታል ስለዚህ ቀኝ የሚለው የተፈለገበት ይሁንና በረካ ነው ምንም ግልጽ ለዚህ ነው መልእክተኛው ሰዎች ይሄን እንዳያስቡ አስቀድሞ ነው من باب دفع ما قد يرد على الذهن من توهم النقص ይሄን የተናገሩት ማለት ነው طيب ሌላኛው እጁ ታዲያ ለምላሉ እንደዛ ባይሆን ኖሮ ቀኝ እጅ ብለው እንደገና ሌላኛው እጁ የሚል ሐዲስ አለ في حديث ابن عمر في الصحيح قال وبيده الاخرى ብለው ተናገሩ ግልጽ ነው ሽማል የሚል የተጠቀሰበት ሐዲስ አለ وهو عند مسلم ግን ዑለማዎች ዘገባው ብዙ ጠንካራ አይደለም ግን ሽማል እንበል አንበል የሚለው ዝግባል ሁሉም እኮ ይስማማል ቀኝና ግራ ቀኝና ሌላ እንደሚባል ማለት ነው ግን ይሄ ሌላኛው እጁ ግራ ይባላል አይባልም አንዳንድ ዑለማዎች ግራ አይባልም አሉ ከምን አንፃር ከስያሜ አንፃር ነው እንዴ ተብሎ መጠራቱ አደብ አይደለም አሉ ለምን መልእክተኛው ክልታ የደህ የሚን ይያሉ ሌሎቹ ግን ሐዲስ ላይ ፈሳይ ሙስሊም ተጠቅሷል ችግር የለም አሉ ግን ያኛው የዘገባ ውዝግብ አለበት ማለት ነው في اسناده ግልጽ ሆነ